ዛሬ ደግሞ የአርቲስቶች መፍለቂያ በሆነችው ውቢቷ ቀበና ላይ እንገኛለን። ኒው ፕላቲኒየም ሪል ስቴትን ሪቪው ለማድረግ ተገኝተናል። በውስጡ ያለውን አብረን እንመልከት። ወደ ውስጥ ስንገባ የምናገኘው በመጀመሪያ ይህንን የመሰለ የተንጣለለ ሰፊ ሳሎን በቂ የሆነ ናቹራል ላይት የሚያገኘው ሲሆን በስተግራ በኩል ደግሞ ክሎዝድ ኪችናችንን እናገኛለን። በጣም ሰፊ ጥሩ አየር በሚያገኘው ሁኔታ ሰፊ በሆነው መስኮት አዘጋጅተንላቸዋል። ካጠገቡ ደግሞ ስቶርም ማድረግ ይቻላል፣ የሰራተኛ ክፍልም ማድረግ ይቻላል። በጣም ሰፊ ነው። ሲቀጥል ደግሞ በሳሎኑ በኩል ስንሄድ የምናገኘው ባልከኒያችንን ነው። በባልከኒያችን በኩል ወጥተን ኳስ ማየት የሚወድ ኳሱን እያየ ይህንን የመሰለ ደግሞ ጥሩ ቪው እያዩ መጽሐፍ ማንበቡን ከፈለጉ መጽሐፍ እያነበቡ የሚወዱት ጥሩ ቦታ ነው ያዘጋጀንላችሁ። ሲቀጥል ደግሞ ቀጣዩ ክፍላችንን የምናየው በሳሎኑ በኩል አልፈን ሁለተኛው መኝታ ክፍላችን ነው የሚሆነው። ሁለተኛው መኝታ ክፍላችን ደግሞ ይሄንን ይመስላል። በዚህ ሁኔታ እናገኘዋለን። ሰፊ የሆነ የራሱ ቁም ሳጥን ማስቀመጫ ሲኖረው ተመራጭ የሚያደርገው ነገር ደግሞ ከባልከኒው ጋር ይገናኛል። ይሄንን የመሰለ ጥሩ ቪው እና ጥሩ የሆነ ናቹራል ላይት እናገኝለታለን። ቀጣይ ደግሞ ወደ ዋናው ማስተር ቤድሩማችን ነው የምንሄደው። ማስተር ቤድሩማችን የራሱ የሆነ ባዝሩም ሲኖረው የራሱ የሆነው ባልከኒ አለው። በጣም ሰፊ ነው። ቀጣይ ደግሞ ኮመን ባዝሩማችንን በዚህ ሁኔታ ጨርሰን ለእናንተ ልናስረክብ ጨርሰናል። ይደውሉልን።